ሰላም 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 ውድ ተመልካቾቼ ባላችሁበት የእግዚአብሔር ሰላም ጥበቃ ቸርነት ከእናንተ ጋር ዛሬ እንዴት ናችሁ? እንደሰነበታችሁ የተወደዳችሁ የምትናፈቁ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እግዚአብሔር ሆስፒታል ድረስ ቸርነቱ ተከትላችኋለች እችን ሰዓት ደርሻለሁ። ከዚህ በኋላ ያለው ጊዜ ደግሞ እግዚአብሔር ያውቃል። እናንተን ባላችሁበት የእግዚአብሔር ቸርነት ጠበቃው ከእናንተ ጋር ይሁን። ምክንያቱም በአሁኑ ሰዓት የፈጣሪያችንን ጥበቃ ቸርነት ከሁላችንም ላይ ካልበዛ በጣም ብዙ የምንሰማቸው ነገሮች አሉ። በተለይ በአሁኑ ሰዓት እናንተም ራሳችሁን ጠብቁ፣ እግዚአብሔርን ባላችሁበት ይጠብቃችሁ። እንዴት ናችሁ ብያለሁ። እንግዲህ አሁን ወደ ሀናና እርግብ ውጤት እንገባለን። የሀናና ውጤት በጣም አስጊና አጓጊ ሆኗል። የባዩሽም ጥረት ሩጫዋ በጣም እየጨመረ ነው። በራስ መተማመኗ በጣም የሚያጓጓ ሆኗልና ምክንያቱም ባዩሽ ውጤቱን ለመቀየር አሁንም 100% እርግጠኛ ሆና እየተራሮጠች ነው ያለችው። ሜላት ደግሞ ዞር ብላ ማየትም አልቻለችም። ምክንያቱም ከዚህም በፊት ሀናን ለምንድን ነው እመሳሳለት? ለምንድን ነው እንድናገራት ውስጥ የማይፈቅደው? ለምንድን ነው ከኔ ቅርብ ሆና የምትታየኝ? ለምንድን ነው የምታሳዝነኝ? እያለች ነበር። እንደገና ደግሞ አልፎ ተርፎ ሰላምዬን ብዙ ችግር ላይ ወድቃ ነበረ፣ ብዙ ተጎድታ ነበረ። ከዛ ሁሉ ጉድና ከዛ ሁሉ መከራ ሀና ናት ያወጣቻት። ያንን ሁሉ ረስተዋለች እና ሜላት ዛሬ ለልጄ ደም ስለሰጠች ብቻ እና ልጆች ስለምወዱሽ ብቻ ነው እዚህ ቤት የማቆይሽ እያለቻት ነው። ምክንያቱም ያ ሁሉ ለሷ ለልጇ የሆነችው ነገር መረሳት አልነበረበትም። ምክንያቱም ህይወት ሰጥታታለች። እንደገና ደግሞ አንድ ትልቅ ጥያቄ የሚሆነው ሜላት ሀና ልጇ ብትሆን ከዚህም በፊት ሀናን ብትሞት እንኳን ችግር የለውም አባቷን አሳክምላታለሁ ብላ ነበር። ለምን ድጋሜ ለሰላም ደም እንድሰጥላት ለምናም ነበረ። ሀናም ደግሞ እሺ ብላ ነበረ። በእርግጥ ዶክተሩ ደግሞ አይቻልም፣ ካሁን በኋላ ድጋሜ ከሀና ደም ከወሰድን የሀና ህይወት አስጊ ላይ ነው የሚደርሰው ብላ ነበረ። ነገር ግን ምላሴ ደግሞ እባክህን ዶክተር እንደ ጤና ባለሙያ ላስቸግረህ ከሀና ድጋሜ ደም አትውሰድ ብሎ ዶክተሩን አናግሮት ነበረ። ነገር ግን ይሄ ቤተሰብ ሀናን በጣም የሚንከባከባት የነበረ በጣም የሚሳሱለት እንደ እህታቸው ስጋቸው ደማቸው ነግሯቸው በጣም ሲከታተሏትና ሲወዷት ነበረ። በእርግጥ አሁን ይሄ የእርግብ ጉዳይ የተከሰተው ያቺ ሴትዮ ባዩሽ የምትባለውን በምክንያት አግኝታት ለቅሶ ሰው ሞተ ብላ ደወለችላት። በዛ በለቅሶ ምክንያት ተገናኙ። ስለ ልጇ አነሳች። ስለ ልጁ ስለ ሀሴት ስታነሳባት ጊዜ እንደዚህ አይነት ሴራ ጠንስሳና አስባበት አቅዳበት እንደዚህ አይነት ሴራ በጣም የሚገርም ሴራ ነው ያሴረችው ባዩሽ። ምክንያቱም ጋዜጠኛ ጋር የሚኬደው እዛ ጋር ልጅቷ እየመሳመን ልጇ እንደሆነች ሀና አውቃ ፎቶዋን መስቀሏን እስከ ማሰረቅ ድረስ ትልቅ ትምህርት ይጠይቃልና ባዩሽ የሰራችው በአቋራጭ ሀብታም ለመሆን ያደረገችው ጥረት በጣም የሚደነቅ ነው። በእርግጥ የባዩሽ ስራ በጣም የሚደነቅ ነው። አንድ ብልጥ ሰውና ጎበዝ ሰው የሚጠቀመው አጠቃቀም ነው የተጠቀመችው። ነገር ግን ነገ እውነቱ ሲታወቅ ዛሬ ራሱ ውጤት ቀይራ እውነቱ ባይታወቅ ነገ እውነቱ በአንድ ምክንያት መታወቁ አይቀርም። እኔ በነገራችን ላይ ሀናና ሰላም ደማቸው አንድ በሆነበት ሰዓት ዲኤንኤ ምርመራ አድርጎ ልጄ ናት ብላ ትቀበላታለች ሁሉ ብዬ አስቤ ነበረ። ነገር ግን ያ ነገር ያው ሰዓቱን ጠብቆ መሆን ስላለባት አልሆነም። አሁን እንግዲህ ባዩሽ ትልቅ የቤት ስራ አዘጋጀችላት። ፎቶዋን እስከ ማሰረቅ መስቀሏን እስከ ማሰረቅ ብር ከፍላ አደረሰችው። ባዩሽ 100% ሀና ልጇ እንደሆነ ታውቃለች ማለት ነው። ምክንያቱም ኩሽና እየገባች ትቆጣታለች፣ ብዙ ነገር ታረጋታለች። እርግብ እውነቱ ብታወቅ ምን ይወጣት ይሆን?
ባዩሽስ ምን ታረጋለች? በነገራችን ላይ ባዩሽ መስፍኑን ማየት የማትፈልገውና በሱ ፊት ለፊት መቅረብ የማትፈልገው ምን አጥፍታ ይሆን? ወይስ እሷ ጋር ያለ ውሸት ይወጣብኛል ያቅብኛል ብላ ነው? በነገራችን ላይ መስፍን ተጠራጥሯታል። ሀና ናት ልጅ እያለ ነው ያለው። ውጤቱ ግን ባዩሽ ከቀየረችው እንግዲህ ከባድ ጦርነት ይመጣል። ለሀና ልጃችሁ ሆንኩ አልሆንኩ ምንም የሚቀይረው ነገር የለም ብላለች። ነገር ግን ሀና ውሸታም ትሆናለች። ውጤቱ ባይቀየር እኔ ደስተኛ ነኝ። ምክንያቱም ሀና ገንዘብ የምትወድና የምትዋሽ የምታጭበረብር ልጅ አይደለችም። በጣም ጥሩ ልጅ ናት። በጣም ጠንካራ ልጅ ናት። እና እንግዲህ የውጤቱ ጉዳይ በጣም ነው የሚያሰጋውና የሚያሳስበው። እንግዲህ እንዴት እንደሚሆን አላውቅም። የሀና ነገር ትልቅ ከባድ ነው የሚሆነው፣ ጭንቀት ነው። እኔ በእኔ በኩል ግን ሀና እውነቱ ቢታወቅላት ደስ ይለኛል። ምክንያቱም አባቷም ሕክምና ጀምረዋል፣ አባቷም ይድንላታል። ሀና ግን የነሱ ልጅ ብትሆንም ባትሆንም የአባቷን ጉዳይ እኔ ሁለ ነገሬ አንተ ነህ ብላ ስለነበረ የእሱን ጉዳይ ትታ ወደ እነሱ የምትሄድ አይነት አይመስለኝም። ምናልባት እነሱ ከና አባትሽ እንወስድሻለን እኔ ጋር ኑሪ ካሏት ምናልባት ከና አባቷ ልትሄድ ትችላለች ብዬ እገምታለሁ። ሰው ነኝና ከዛን ውጪ ግን እኔ አይመስለኝም። ይሄ ውጤት ግን ያው ትልቅ እንቆቅልሽ ውስጥ ነው ያለው። መስፍን ደመነፍሱን ነግሮታል ሀና ልጁ እንደሆነች። ሜላትም ሀናን እየወደደቻት ልጇን ላለመስቀየም ሀናን ትቆጣታለች፣ ትበሳጫለች። በጣም በቃ ስምሽን ረሳሁ ብላ ልጅቷን ለማባሳጫት እስከ ማድረግ ድረስ ነው የደረሰችው። ነገር ግን ሜላት ምን አይነት መልስ ይኖራታል? ሀና ልጇን ብትሆንና ውጤቱ ሳይቀየር ቀርቶ ሀና ልጅሽ ናት ብትባል ይቅርታ ትጠይቃታለች? ልጄ በድዬሻለሁ ይቅርታ ትላለች? ወይስ ከመጀመሪያው ውስጤ አውቆ ነበር ትላለች? ይህንን ለእናንተ ትቻለሁ። እስቲ እንግዲህ ሁላችንም ውጤቱ ዛሬ ይለቀቃል። ውጤቱ ምንም ይሁን እንግዲህ መቀበል ነው ያለብን፣ ልክ እንደ ሜላትና እንደ ሀና። እንግዲህ በጉጉት እንጠብቀዋለን። ውጤታችን ምንም ይሁን የግዴታ መቀበል አለብንና እላችኋለሁ ውዶቼ። ይሄ ታሪክ እውነተኛ ሊኖር ይችላል። ምክንያቱም በችግር ምክንያት እዚህ ጋር ልጆቻቸውን ሊለዩ ይችላሉ። ውስጣቸው ግን ምንም ቢሆን ልጅ የመሆናቸው የቅርበታቸው ይነግራቸዋል። ሀናንም በፊት ሜላት እንደዛ ውስጥ አስነግራት ነበረ። እስከ ዛሬ ለምን ዝም ብላ ቁጭ አለች እያሉ ነበረ እስከ ዛሬ። እሷ ግን ቤተሰቦችን አገኛለሁ ብላም አላሰበችም። የተነገራትም ልጇ እንዳልሆነች አባቷ የነገራትም በቅርብ ሰዓት ነው። እሞታለሁ ብሎ ነበረ እሱ የነገራት። እሱ እሞታለሁ ብሎ ነበረ ስለታመመ። ምክንያቱም እሱ ከሞተ እቺ ልጅ ዘመድ የሚባል ነገር የላትም፣ ምንም ነገር የላትም፣ መውደቃ ታጣለች ብሎ ቤተሰቦቼ አሉኝ ብላ አፈላልጋ እንድታገኛቸውና ብቸኛ እንዳልሆነች እንድታምን ነበረ እንደዛ ያደረገውና የነገራት። ነገር ግን ሀና እስከ ዛሬ የሀሰቴን ፎቶ ለምን አላየችም እያሉ የነበረው ሀና የሀሰቴን ፎቶ ያላየችው ብዙ ጊዜ እናትየው ትደብቃለች። እንደገና ደግሞ ብዙ ጊዜ ለማየት ትደርስና የሆነ ነገር ይፈጠራል። ሁሉም ነገር ያው በጊዜና በሰዓት ስለሆነ ማለት ነው።
ውዶችዬ። በመሀል እንደው ትንሽ ለካ ድምፄ እንትን ብሏልና ውጤቱን አብረን የምናየው ይሆናል። ዛሬ ውጤታችንን አይተን እኛም ግማሾቻችን ልናዝል እንችላለን። እኔ ግን ሀና ልጃቸው ካልሆነች ደግሜ የማየው ራሱ አይመስለኝም። ምክንያቱም እኔ እንጃ ሀና በጣም ተንከራተተች፣ በጣም ታጎዳች። ለ16 ዓመታት እየተንከራተተችው ሳያንሳት አሁንም ደግሞ በባዩሽና በእርግብ ምክንያት ቤተሰቦቿን እስካገኘች ድረስ መንከራተት የለባትም። እንደገና ደግሞ አንዱ ልብ የሚለኝ መስፍን የመጣ ለምክንያት ነው። ምክንያቱም እነሱ ሲያወሯት እርግብ ብዙ ጊዜ ትደነግጣለች፣ ትደነባበራለች። እኔ ልጆቹም ይጠራጠራሉ ብዬ አስባለሁ። እንደገና ደግሞ ቤተ ክርስቲያን ነኝ ብላ በወጣችበት ሰዓት ሀና ከባዩሽ ጋር አይታታለች። እርግብና ባዩሽን አንድ ላይ አይታቻለች። ደንግጣለች። ለማንም አልተናገረችም። እኔ ለሰላም ትናገራለች ብዬ ጠብቄ ነበረ። በእርግጥ ግን ሀና ምንም አልተናገረችም። አይታ ነው ዝም ብላ ምንድን ነው እማየው ብላ ከጆሮ ጋር ነበረች፣ ከጆሮ ጋር ቆማ ነበረች እነሱን ባየችበት ሰዓት። ነገር ግን ለሰላምዬ ወይም ለምናሴ ብትናገር ኖሮ ይሄ ነገር አንድ ነገር ይደረግ ነበረ። በእርግጥ አሁን እሷ ለማንም አልተናገረችም፣ በራሷ ነው ይዛ ቁጭ ያለችው። እንግዲህ ያለውን ነገር ከውጤቱ የምንሰማ ይሆናል። ውዶቼ እወዳቸዋለሁ፣ አከብራቸዋለሁ። ከሁላችሁም ጋር ባላችሁበት ፈጣሪ ይጠብቃችሁ፣ ከሁላችንም ጋር ይሆን። እንግዲህ እንደምንጊዜም የሚለው ራሳቸውን ጠብቁ፣ ፈጣሪ ይጠብቃችሁ። በአሁኑ ሰዓት ብዙ የምንሰማቸው ነገር አለ። የምንሰማቸው ነገር በጣም የሚጎዱንና ውስጣችን የሚሰበር ነገር ነው። እባካችሁ 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 ራሳችሁን ጠብቁ፣ ፈሳሽ ነገር ውሰዱ። እንግዲህ እግዚአብሔር ይጠብቃችሁ። በተረፈ እወዳቸዋለሁ፣ አከብራቸዋለሁ። የመጣችሁ ሼር፣ ላይክ፣ ሰብስክራይብ አድርጉኝ። ስደተኛ እህታችሁ ነኝ፣ አበረታቱኝ። እኔም ከእናንተ ማን አለኝ? ያለኝ እናንተ ብቻ ናችሁ። ሰላም ነው።